እየተጫወተብኝ ነው ሙዚቃ። ከቤትኝ እሺ ቀጥይ። አፓርትመንቶችም ሌላ ያላወራሁት ነገር አለ። ዛሬ የምሳየው በጣም ዲስትራክት ሆናለሁ። ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። ኋላ የሚገኘው ሳይት ከዚህ በፊት ውስጥ ገብቼ ያስጎበኛችሁ ቤት ያለበት ወይም ያለቀው አስረክበን ደንበኞቻችን እየኖሩበት ያለው ሳይታችን ነው ማለት ነው። ከዚህ ብዙ ሳይርቅ ደግሞ ወደ ሾላ መስመር ላይ ሁለት ሌሎች ሳይቶች አሉ። ከባለ አንድ እስከ ባለ 3 መኝታ እየሸጥንባቸው ያሉ ሳይቶች ማለት ነው። እነዛ ሳይቶች ላይ ያሉንን ደግሞ አቬለብል ያሉ ሱቆችና አፓርትመንቶችን አሳያችኋለሁ። እሺ ሁለተኛ ሳይታችን ጋር ደርሰናል። ይሄ ሾላ ዋን የምንለው ሳይታችን ነው ማለት ነው። እንደምታዩ ስትራክቸሩን ጨርሰን የፓርቲሽን ስራ እየሰራን ነው የምንገኘው። ውስጥ ገብተን ደግሞ ያለንበትን አሳያችኋለሁ። እንደምታዩት ሾላ ዋን ሳይታችን ላይ የከርሰ ምድር ውሃ ልቆፍር እየተዘጋጀን ነው የምንገኘው ማለት ነው። አብዛኛውን ስራ እየጨራረስን ነው። እዚህ ሳይታችን ላይ በጣም ጥቂት ቤቶች ናቸው የቀሩት። 149 ካሬ ባለ 3 መኝታ፣ 60 ካሬ ባለ 1 እና 67 ካሬ ባለ 1 መኝታ ብቻ ነው የሚቀሩ ማለት ነው። እዚህ ላይ ስላለው ይሄን ያክል ካለ ሶስተኛውን ሳይት ደግሞ ላሳያችሁ። ሳይታችን ጋር ደርሰናል ማለት ነው። ይሄንን የምታዩትን ሳይት እዚህ ጋር ያደረስነው በ2 ወር ውስጥ ብቻ ነው። እዚህ ሳይታችን ላይ ሱቆች እንዲሁም ደግሞ አፓርትመንቶችም አሉ። ሱቆችን ከ12 ካሬ ጀምሮ አፓርትመንቶችን ደግሞ ከ75 ካሬ ባለ 1 መኝታ ጀምሮ ነው እየሸጥን ያለ ነው ማለት ነው። እንደምታዩት በትልቅ እየተገነባ ያለ ሳይት ነው ማለት ነው። ስለዚህ እነዚህ ሁለቱም ሳይቶቻችን ላይ ለየት የሚያደርጋቸው ነገር ሁለቱም ሳይት ላይ አፓርትመንት ስትገዙ የየካ ተራራ እይታ ይኖራቸዋል ማለት ነው። በጣም የሚያምር የጫካ ፕሮጀክት እይታ ማለት ነው። እንዲሁም ደግሞ ይህ ሳይታችን በተለይ በጣም ሴንተር ቦታ ላይ ነው ያለው። ወደዚህ በወኪንግ ዲስታንስ ወደ መገናኛ መሄድ ትችላላችሁ። ወደዚህ ደግሞ ወደ ለሙ ሆቴል የሚያወጣ መንገድ አለ። በዚህ በኩል ደግሞ ወደ ሾላ ገበያ የሚያወጣ መንገድ አለ ማለት ነው። ወደዚህ ደግሞ ወደ ሲግናል የሚያወጣ መንገድ ማለት ነው። ሴንተር ላይ ያለ ቦታ ነው። ለመኖርም ለማከራየትም የሚመቻቸው አይነት ቦታ ነው ማለት ነው። ስለዚህ እነዚህን አፓርትመንቶች ደግሞ በ15% ቅድመ ክፍያ ብቻ ማግኘት ትችላላችሁ ማለት ነው። ሱቆቹንም እንዲሁ። ስለዚህ ደውላችሁልኝ ከታች በማስቀምጥላችሁ ስልክ እየደወላችሁ የቤት የሱቅ ባለቤት መሆን ትችላላችሁ። ደውሉልኝ።